ሰላም ጤና ይስጥልኝ። የኢትዮጵያ ቤተ እስራኤሎች እናቶች፣ አባቶች፣ እህቶችና ወንድሞች፣ የሃይማኖት መሪዎች፣ ምሁራን፣ ወላጆች፣ ወጣቶች እንደምን አላችሁ? ሰላም ከእናንተ ጋር ይሁን። በያላችሁበት የፈጣሪ ቸርነት ጥበቃ ምሕረት አይለየን እያልኩኝ እየመጣች ያለችው ሰንበት በሰላም ተቀብለን በሰላም የምንሸኘው ፍጹም ሰላምና ደስታ የሆነበት ሰንበት ይሁንላችሁ እላለሁ። ውድ ወገኖች እንግዲህ ሰሞኑን እንደምንነጋገረው በማህበረሰባችን ውስጥ እየተከሰተ የመጣውና ሲከሰት የቆየው አሁንም መፍትሄ ካላገኘንለት ቀጣይ ችግሮችን እያስተናገድን የምንቀጥል መሆኑን ከበቂ በላይ ማሳያዎች ያሉት ውስጣዊ ችግራችን መፍትሄ ያስፈልገዋል። መፍትሄ ለአንድና ለመጨረሻ ጊዜ መፍትሄ ያስፈልገዋል የሚል ጽኑ የሆነ አቋም አለኝ። መፍትሄ የሚያፈላልገው ራሱ የችግረኛው አካል እኛ ማለት ነው። ይህም ችግር ከዚህ በፊትም እንደገለጽኩት ሁሉም ሰው እንደሚያውቀው፣ ነገር ግን እያወቀ ዝም ላለው መፍትሄ ላላፈላለገለት ጉዳይ መንስኤዎች እኛና እኛ ነን። እየደረሰ ያለውን ችግር እንደ መልካም አጋጣሚ ምንም እንዳልተበደልን፣ ምንም እንዳልሆን፣ ምንም እንዳልተጎዳን በመቁጠር የደስታ ያክል ተቀብለን ተስማምተን ዝም ብለን እየተሸከምነውና እየተሸከምነው ያለነው እኛና እኛ ነን። አንዲት ባለቤቷ ጨካኝ የሆነ አንዲት በሸክም የምታገለግል አህያን ምሳሌ ብንወስድ ጨካኝ ሆኖ ባለቤቷ እያነሳ ከምትችለው በላይ ሲጭናት ዝም ካለች፣ ካልተፈራገጠች፣ አፏ እንኳን መናገር ባይችል እየሆነ ያለው ጭነት ከአቅሟ በላይ መሆኑን ለጨካኙ አካል ለመግለጽ መፈራገጥ ካላሳየች፣ መቁነጥነጥ ካላሳየች፣ ከላይዋ ላይ እየተጫነ ያለውን እየተደረበ ያለውን ይልምታ በሌለው ጫኟ የሚጫነውን ጭነት በተለያየ መንገድ ካልገለጸች፣ ከምችለው በላይ ነው ለማለት ካልተፈራገጠች፣ ካልተቆነጠነጠች ይህ ይልምታ ቢስ ጭኖ መጨረሻ ላይ ከወገቧ ላይ ስብራት ይደርሳትና ህይወቷን ታጣለች ማለት ነው። ስለዚህ በጭነት የምታገለግል አህያ ጭነቱ ሲበዛባት ምን ታደርጋለች? ትቁነጠነጣለች። ከአቅሜ በላይ ነው፣ ከምችለው በላይ ነው እያለች ነው። መፍትሄ ማፈላለግ አለብን ከምንችለው በላይ ስለሆነ ማለት ነው። ከምንችለው በላይ፣ ትውልዳችን ከሚችለው በላይ፣ ህዝባችን ከሚችለው በላይ መጠኑን ያለፈ የወጣቶች ግፍ እየተፈጸመ ስለሆነ በቃ ይቁም፣ ፍርድ ይስተካከል ማለት አለብን ማለት ነው። እንደ ህዝብ እንደ ማህበረሰብ ተሰባስበን ማለት ነው። ትውልድ እያመጣን ትውልድ እያስበላን ተተኪ ትውልድ እየነቀልን ምንሄድ ከሆነ እንደ ማህበረሰብ ምንም ለልጅ ለትውልድ የምናስረክበው መልካም ነገር አይኖርም ማለት ነው። ለትውልድ ጥለን የምንሄደው ማስገደልን፣ ወልደን ማስገደልን፣ በትውልድ ላይ የሚደርሰውን አደጋ አለመከላከልን፣ አለመቆርቆርን፣ አለመቆጨትን ነው ጥለን የምናልፈው ማለት ነው። ይሄ ከዚህ በፊትም ያልነበረ ለወደፊቱም የማይሆን ትውልዱን ዝም ብሎ የሚያስበላ ህዝብ ሁነን እናልፋለን ማለት ነው። በታሪክ ይጻፋል ማለት ነው። ይህ ህዝብ አሁን ያለው ህዝብ በታሪክ ትውልድን በተመለከተ
በሌላ ጉዳይ መልካም ነገሮች ያሉት በመልካም የሚወሳ ቢሆን እንኳን የትውልድን መከራ ዝም ብሎ በማየት የትውልድን ግድያ የወጣቶችን ግድያ በማየት ዝም ብሎ ቁጭ ብሎ በማየት የሞተን እየተቀበለ በመቅበር መፍትሄ የማያፈላልግ ደንታቢስ በመሆን ታሪክ በጥቁር መዝገብ የሚያነሳው ትውልድ ነው ይሄ ማለት ነው። አሁን ህዝባችን ማለት ነው። ይሄ ያለው ህዝብ አሁን ያለው ህዝብ የወጣቶችን ጉዳይ ዝም ብሎ ጆሮ ዳባ ልበስ ብሎ ወጣቶች ተገደልን መገደል ይቁም ብለው ሰላማዊ ሰልፍ ሲያደርጉ እንኳን በብዛት እንደ ህዝብ ወጥቶ ባለመቆም ባለመተባበር ከወጣቱ ጀርባ ባለመቆም ወጣቶች ብቻቸውን የነሱን መሞት የነሱን መፈናቀል የነሱን መገደል ያልኩት በስህተት ነው። ያው መሞት መፈናቀል ነው። ከህይወት ወደ ሞት መቀየር መፈናቀል ነው። ስህተት የለበትም። ሞትን ተገደልን፣ ደማችን ከንቱ ቀረ፣ ገዳያችን ተለቀቀ፣ መሬት ውስጥ ቀረ፣ ትውልዳችን አላማችን ከሰመ፣ ሳንተካ ሞትን የሚል የወጣቱን ጩኸት አብሮ ያለማስተጋባት ወጣቶች ሰላማዊ ሲያደርጉ ቤት ቁጭ ብሎ በመቅረት የሚፈጠረውንና የተፈጠረውን አሳዛኝ ነገር እንደቀላል በማየት ዝም ብሎ በማሳለፍ ይህ ህዝብ አሁን ታሪክ ለወደፊት ያለው ትውልድ በፈጣሪ ፍቃድ ተተኪ ትውልድ ቢኖረን ጠያቂ ትውልድ ቢኖረን ይህ አሁን ያለው ማህበረሰብ ተጠያቂ ነው። እነከሌ ሲሞቱ ምን አረገ ህዝቡ? ይህን ያክል ቁጥር ያለው ወጣት ሲሞት ምን አረገ ህዝቡ? ለምን አልታገለም? ለምን ዝም ብሎ አየ? የሚል ጥያቄ የሚጠይቅ ትውልድ በመጣ ጊዜ መልስ የሚያጣ ትውልድ ነው አሁን ያለው ማለት። መልስ የሚያጣ ህዝብ ወይም ወላጅ ወይም ምሁር ወይም የሃይማኖት አባት ነው ማለት ነው፣ ወይም የፖለቲካ አባል ማለት ነው። ስለዚህ አብረን ተባብረን የተጣመሩ ጣቶች ብረት ያጣማሉ እንደሚባለው አባባል የተጣመመውን የወጣቶችን መብት የተጣመመውን የዜጋችን መብት የህዝባችን መብት ለማቃናት አንድ እንሁን ነው። በአንድ ህዝበ እስራኤል የኢትዮጵያ ቤተ እስራኤሎችን እንዳንድ የሰውነት አካል ወይም እንዳንድ የሰው አካል አድርገን እንወሰደውና በአንድ የሰውነት አካል ውስጥ ከሆነው አካባቢ በሽታ ቢያመው ደረቱ ላይ፣ ሆዱ ላይ፣ እጁ ላይ፣ ትከሻው ወይም የሆነ አካሉ ላይ ያነሰው ቢታመም አንድ አካሉን ብቻ አንድ አካባቢ ከመላ ሰውነቱ አንድ አካባቢ ብቻ የታመመው ቁስል ወይም በሽታ በጊዜ ሂዶ ተመርምሮ ታክሞ መድኃኒት አግኝቶ መድኃኒቱን ወስዶ ባግባቡ ካልዳነ አንዲት አካባቢ ያለችው የተከሰተችው ቁስል በመላ ሰውነቱ በመሰራጨት በመላ ሰውነቱ ውስጥ የሚንቀሳቀሰውን ደም በመምጠጥ ጅማቱን በማዛል ሰውነቱን በመጨረስ ለሞት እንደሚያበቃው ሁሉ በማህበረሰባችን ውስጥ ያለው በወጣቶቻችን ውስጥ ያለው ይህን ነፃ ግድያ የታወጀበት ገዳዮች ነፃ የሚለቀቁበት አሰራር አድሏዊው አሰራር መረጃን የማጥፋት አሰራር በፖሊስ በአንዳንድ ፖሊሶች ውስጥ ያለው መረጃን የማጥፋት የወጣቶቻችን ግድያ እንዴት እንደተገደሉ በግፍ እንደተገደሉ ማረጋገጫ እንዳይኖር ምስክር ሊሆን መረጃ ሊሆን የዓለም ህዝባችን ቤተሰባችን ማህበረሰባችን እንዳያውቀው መረጃን የሚያጠፋው አካል ፍርድ አጓዳዩ አካል የማህበረሰባችን ዝምታ እነዚህ ነገሮች ሂደው ህዝብ እንደ ህዝብ ያጠፉናል ማለት ነው። እነዚህ ነገሮች በጊዜ ካልታከሙ በጊዜ ያልታከመው ሰው አመንምኑ ያነ በሽታ በጊዜው መድኃኒት ያላገኘለት በሽታ በጊዜው ያልታከመ በሽታ ያንን ሰው ታክሞ መዳን እየቻለ እንደሚገለው ሁሉ አሁን በህዝባችን ውስጥ
እያገረሸና የተረሳ እየመሰለ እየተከሰተ የመጣው አደጋ የትውልድ አደጋ ህዝብ እንደ ህዝብ ያዳርሰናል። ህዝብ እንደ ህዝብ ያዳርሰናል። አንዳንድ ሰዎች ምናልባት ነገሩን ቀላል አድርገው የሚያዩ የምታዩ ተማርነ የምትሉ እናውቃለን የምትሉ አገሪቱ ዲሞክራሲ ናት ወይም ደግሞ መዛባት የለበትም የሚሉ የሆነ አካል ሂዳችሁ የተለጠፋችሁ ሰዎች በትውልዳችን ላይ እየደረሰ ያለውን መከራ እንደ ቀላል ልታደርጉ ትችላላችሁ፣ ልታስተባብሉት ትችላላችሁ። አሁን የምናገረውን ልታስተባብሉ የምትችሉ አሳዛኝ ፍጡራን ትኖራላችሁ። ምናልባት በግለሰብ ደረጃ በግል ደረጃ እናንተ ያላችሁት ደህና ደረጃ ሊሆን ይችላል። እየተናገርኩ ያለሁት በግል ደረጃ አይደለም፣ እንደ ግለሰብ አይደለም፣ እንደ ኢትዮጵያ ቤተ እስራኤሎች ነው። እንደ ኢትዮጵያ ቤተ እስራኤሎች ያለውን ችግር ነው። ህዝቡ የኢትዮጵያ ቤተ እስራኤሎች በዚህ ሰዓት የእስራኤል ህግ ለየትኛውም ግለሰብ ጋራንት ወይም ደግሞ ዋስትና እንደሌለው ብዙ ማሳያዎች አሉ። ብዙ ማሳያዎች ከኢትዮጵያ ተነስተን ለመጣን ቤተ እስራኤሎች በፈጣሪ ፍቃድ ዝች ሀገር የገባን ሰዎች ወደዚች ሀገር ለመግባት ብዙ ሺህ ወገኖችን ከፍለን የመጣን ሰዎች ወደዚች ሀገር ለመምጣት በአዲስ አበባ በጎንደር ብዙ ዓመት በመጠባበቅ ስቃይ ያየን ሰዎች እዚች ሀገር ከገባን በኋላ ህጉ ለማንም ከለላ እንደማይሰጥ የፈለገ አንድ መግደል የፈለገ ገዳይ የትኛውን የኢትዮጵያ ቤተ እስራኤል ቢገል እንደማይጠየቅ 10 ምናምን ሟች ልጆቻችን ላይ የተደረገው ግድያ አይተናል። ምስክር ነው ማለት ነው፣ ማረጋገጫ ነው ማለት ነው። ስለዚህ ህዝብ እንደ ህዝብ፣ ዜጋ እንደ ዜጋ በሰላም የሚኖረው ሰላም ነኝ፣ ህጉን የኔ ይጠብቀኛል፣ ህጉ ለኔ ከለላ አለው ብሎ በውስጡ ሲያምን ነው ያለ ስጋት የሚኖረው። ውስጣዊ ስጋት የማይኖረው ያለ አድሎ መብቱ እኩል የሚከበርለት ዜጋ ሲሆን ነው። ከዚህ አንጻር በምንም አይነት የትኛውንም ግለሰብ የሆነ አንድ ገዳይ መግደል አማረኝ ብሎ ቢገድል እንደማይጠየቅ ማሳያ ናቸው ማለት ነው። ማን ነው ማሳያው? 10 ምናምን ልጆቻችን ወድቀው ቀርተዋል። 10 ምናምን ልጆቻችን መሬት ውስጥ ቀርተው 10 ምናምን ገዳዮቻቸው በነፃነት በዚች ሀገር ይንቀሳቀሳሉ፣ ምንም ፍርድ ሳይሰጥ ማለት ነው። ከዚህ በላይ ማሳያ የለም። ስለዚህ በእያንዳንዳችን ቤት እስከሚያንኳኳ ድረስ ሁላችን ላይ እስከሚደርስ ድረስ ምንጠብቅ ከሆነ ያስተሳሰብ ከፍተኛ የሆነ በሽታ ተጋብቶብናል ማለት ነው። ያስተሳሰብ ነገሮችን የማየት ነገሮችን የመረዳት ችግር ውስጥ ገብተናል እንደ ህዝብ ማለት ነው፣ እንደ ማህበረሰብ ማለት ነው። ነገር ግን ይህንን አደጋ አስከፊነቱን የተረዳ ሰው ካለ ግን ትውልዳችን ብቻ ሳይሆን ህዝባችን በህጉ የተገፋ ነው። በእስራኤል ህግ እይታ ህግን የሚያስፈጽሙ ህጉ እንደ ህግ ሊኖር ይችላል። ህጉን መሰረት አድርገው በህግ ስራ ላይ በፍርድ ቤት የተቀመጡ አካላት የኛን ማህበረሰብ የገፉ ገፊያን ናቸው። ዋስትና ይሰጡን፣ ዋስትና የለንም። በምንም ዜጋንን አዎ ግብር እንከፍላለን። ልጆቻችን ወታደር ቤት ያገለግላሉ፣ ማገልገል አለባቸው። ሀገራቸውን ይጠብቃሉ፣ መጠበቅ ስላለባቸው ሀገራችን ስለወደድን ነው፣ ስለምንወድ ነው። በሱዳን በረሃ 4000 ከዚያ በላይ ከፍለን የገባ ነው። 4000 ነፍሶች ሱዳን በረሃ የቀሩ ወገኖቻችን አገሯን ስለሚወዱ ነው፣ ጽዮናዊ ስለሆኑ። የነዚያ ልጆች ወይም የነዚያ ትውልድ እየተሳደዱ ነው። ይህንን ነገር ማስቆም ይገባናል። እንደ ህዝብ ተደራጅተን እንደ ህዝብ ተመካክረን በየአካባቢያችን ተደራጅተን በየአካባቢያችን ስለዚህ ጉዳይ በመምከር ይህን አሸሸ ገዳይውን ለተወሰነ ጊዜ እናስቀረው። አሸሸ ገዳይ፣ አስረሽ ምቹ፣ እንዲነሻቶ ገሌ ይህንን ነገር ለጊዜው እናስቆየውና መብታችን ካረጋገጥን በኋላ
ህጉ በእኩል አይን ካየን በኋላ ለዘፈኑ እንደርስበታለን። መጀመሪያ ህጉ እንዲጠብቀን እንወያይ። የዛሬው መልእክቴ ነው። ሰላም።